ሰላም ጤና ይስጥልኝ። ውድና የተከበራችሁ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው እንግዲህ ዛሬ ኬክ ልሰራ እቃዎቹን ግብአቶቹን ይዤላችሁ መጥቻለሁ። እንግዲህ በዛውም ደግሞ ልጄ ልደቱ ነው እና 1 አመቱ ነው። እንኳን ተወለድክ እንኳን አደረሰክ በሉት እና እንግዲህ ግብአቶቹም እነዚህ ናቸው። አንድ ከሩብ ምናምን ይሄ 1 ኪሎ ነው። ይሄ ከሩብ የሚሆን ዱቄት አምጥቻለሁ። ለ2 ኬክ ስለምፈልገው ነው ያበዛሁት። እናንተ በትንሽዬ መጠቀም ትችላላችሁ። ስኳር አለ፣ ወተት፣ ቤኪንግ ፓውደር። ትንሽዬ የምትሰሩ ከሆነ 2 እንቁላል በቂያችሁ ነው። ቤኪንግ እንቁላል እንዲሁም ደግሞ ይሄኛው ቫኒሊያ ነው። ይሄ ቫኒሊያ ነው። ይሄኛው ደግሞ ቤኪንግ ፓውደር ነው። እና ይሄን ቢፈልጉ ይሄን ሁለቱም ስላለኝ ነው ያሳየዋችሁ። ይሄ ግን ቤኪንግ ሶዳ ነው። አያችሁት? ይሄ ቤኪንግ ኦፍ ሶዳ ነው የሚለው እና እኔ እጨምራለሁ በጣም እንዲነፋ እና እንደዚህ ልልት ያለ ሳሳ ያለ እንዲሆን ያደርግላችኋል። ስለዚህ የሚመቻችሁ ሰዎች ጨምሩ። ብዙ ሰው ምንድነው ለስጋ ማብሰያ ለምናምን ይጨምሩታል እና እኔ መፍጫዬ እንትኔ ስለተሰበረብኝ በዚህ በጁሰር ነው ፈጫውና ዘይት አድርጌያለሁ እዚህ ላይ እና እነዚህ ናቸው ያሉት ነገሮች። ማለት ትንንሽ የምትፈልጉ ከሆነ በትንንሽ እያረጋችሁ ማድረግ ትችላላችሁ። እኔ ብዙ ማለት 2 ኬክ ለ2 ቦታ ስለፈለኩት ነው እንደዚህ ብዙ ግብአት ያመጣሁት። ስለዚህ ፈጭቻቸው ምናምን ደግሞ ላሳያችሁና ለአንድ ወተት ከግማሽ ምናምን ይበቃናል። ለ1 ኪሎ ዱቄት ከግማሹ ማለት ነው። እና ይሄ ግማሽ ነው የተፈታ ነው። ይሄኛው አንድ አድርጋችሁ ቀጭንም ወፈርም ሳይል ነው ያው መትቼ አሳያችኋለሁ። እነዚህ ከአንድ ቫኒላ፣ 1 ቤኪንግ ፓውደር፣ ስኳር በዚህኛው 3 ምናምን ማንኪያ፣ በኖርማሉም ይሄኛው 1 ከተኩል ነው የሚሆነው በኖርማሉ በምግብ ማንኪያው። ስለዚህ በዚህኛው 3 ምናምን አድርጋችሁ መጀመሪያ እንቁላሉን፣ ቤኪንግ ፓውደሩን እና ዘይት ስኳሩን ነው አንድ ላይ የሚፈጨው። ስለዚህ እነሱን እንዲያስገባው ያው እየፈጨው ስለማይመቸኝ ነው መጀመሪያ እንትን ልበልላችሁና ላሳያችሁና ግብአቱን ከዛ ደግሞ ፈጭቼ አሳያችኋለሁ። እንግዲህ በጁስ መፍጫዬ ነው እያደረኩኝ የምፈጨው። ስለዚህ እንግዲህ ኬክ መስራት የፈለጋችሁ ከኔን እየተከታተላችሁ እንግዲህ መስራት ትችላላችሁ። ቀላል ነገር ነውና በቤት ሲሰራው ደግሞ ለትምህርት ቤትም ለልጆችም በጣም አሪፍ ነው የሚሆነው። ስለዚህ ተከታተሉኝ። እንግዲህ ሁሉንም ግብአቶች ጨምሬያለሁ። ወተት እና ዱቄት ሲቀር የቀሩትን በሙሉ ጨምሬያለሁ። በዚህ በደንብ አድርጌ መታውና ከዛ የሚቀጥሉትን ከዛ ወተት ከዛ ዱቄት እያልኩኝ እመታለሁ ማለት ነው። እና እንደዚህ እያረኩ ነው እንትን ምለው ማለት ነው ምሰራው። ይኸውላችሁ እንደዚህ እስከሚሆን ድረስ መትቼዋለሁ። አሁን ወተቱንም ጨምሬያለሁ። ስለዚህ አሁን ማደርገው ምንድነው እንደዚህ እያረኩኝ ቀስ እያልኩኝ ዱቄቱን መጨመር ማለት ነው። እና በጣም የሚወፍንም መሆን የለበትም። በጣም ይጮሃልና ለዛ ነው እየመታው ማላሳያችሁ። እንደዚህ እያረጋችሁ ትንሽ እየተመታ የሆነ እንደ ክሬም ያህል ሲሆን ነው ኖርማል በቃው የሚባለውና እንደዛ እስኪሆንላችሁ ድረስ ማወፈር አለባችሁ ማለት ነው። እና ይሄ አሁን በደንብ ልምታውና ወፈር ሲል አሳያችኋለሁ። ያው እንግዲህ ቤተሰቦቼ እንደዚህ ሆኗል። እንደዚህ ሲሆንልን በቃ በቂው ነው ማለት ነው። ይሄኛውን አሁን ወደ ሳህን ላይ አደርገውና በኋላ ከዛ ከቀሩት ከነዚህ ከምመታው ጋር አንድ ላይ አድርጌ ነው ወደ ፓትራ ላይ ማደርገው ማለት ነው። እና መጀመሪያ ግን ይሄኛውን እዚህኛው ላይ ገልብጬ የቀረውን ዱቄትና ወተት መትቼ አንድ ላይ ማድረግ አለብኝ። ምክንያቱም ይሄ በጣም ጣፋጭ ይሆናል፣ ያኛው የሆነ ነገር ይጎሏል። ስለዚህ ግዴታ አንድ ላይ ተመቶ ሲጨርስ ነው ፓትራ ላይ የምገለብጠው ማለት ነው። እንግዲህ ቤተሰቦቼ እንደዚህ ሆኗል። መትቼዋለሁ ሁለቱንም። ይሄኛውን ዘይትና ትንሽ ዱቄት አድርጌ አዘጋጅቻለሁ ፓትራውን። ስለዚህ አሁን ይሄኛውን
የሚበቃችሁን ያህል ወደዚህ መገልበጥ ማለት ነው። ይበቃናል ይሄ የምትሉትን ያህል ወደዚህ አድርጋችሁ ወደ ፓትራችሁ ማስገባት ማለት ነው። ወደ መጋገሪያችሁ ማስገባት እና እኔ ለሁለት ስለምፈልገው እንግዲህ ይሄኛውን አንድ አድርጌ እጠቀማለሁ ማለት ነው። ይሄን ያህል ይበቃዋል። ይሄ በጣም ሲነፋም እንትን ስለሚል ይሄን ያህል በቂው ነው። ይሄ የሚነፋው ይሞላዋል ማለት ነው የቀረውንና በዚህ አድርጌ ነው የምሰራው። እስኪ ደግሞ ገብቶ ሲወጣ ደግሞ ያለውን መጨረሻውን አሳያችኋለሁ። ይሄ ቤተሰቦቼ ይሄኛው ኬክ እንደዚህ ሆኗል። እንደገና ይሄኛውም ይሄው እንደዚህ ሆኗል። ስኳር ተደርጎበታል። ምን ብሏል? በቃ አሁን ወስደን እንግዲህ ወደ ምግብ ነው እንትን የምንለው። ስለዚህ ይሄው እንደዚህ ሆኖ አሪፍ ሆኖ 1 ኪሎ በቃ ሩቡን አልጨመርኩትም። 1 ኪሎ በሚሆነው ነው እንደዚህ የሰራሁት። እና ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ እያረጋችሁ እንዲሁም ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። እንግዲህ የዛሬውን ቪዲዮ ይሄንን ነው የሚመስለው። እንግዲህ በሌላ ደግሞ አዲስ ቪዲዮ እስከምንገናኝ ባይ